ተምቹ ቀልዱን ትተን እንድናወራ ፈልጋለሁ። ምን ነው የምናወራው? እናት ያባለፈው መላኬት እንዳመጣት ምን የምን መላ ለፋዘር መታከሚያ ብለህ የሰጠኝ ነው። ኧረ እኔ ከየትም አላመጣሁትም። ተምቹ እንድንጋጭ ትፈልጋለህ? በቃ ያኔ ስንተዋወቅ ጀምሮ ያሳዝኑሽ ነበር ያጠራቅምኩት ብር ሙርት ይዛለህ እንዴ? ከየት አባብ ዘለም ታጠራቅም? ሰርቼ ነው ያጠራቅምኩት። ማ አንተ ነህ ስራ የምትሰራው? አዎ ምን እሺ አንተ ትላጣለህ እንዴ? ከመቼ ነው አንተ ስራ የምትሰራው? አዎ ግን ደግሞ ነገሩ ለኔ ራሱ አልገባኝም። አና ንገሪኝ። እሺ ግን ከዛ በፊት እርግብ እንዴት እንዳገኛችኋት ማወቅ ይችላል? በቲቪ ስታወራ መጀመሪያ ሰማን። ከዛ የሀሴት ፎቶና በቲቪ ያየነው ፎቶ ተመሳሳይ ስለነበር በዛው ወቀን። ቆይ በምን እርግጠኛ ሆናችሁ? ይዛቸው የነበሩት ማስረጃዎች በሙሉ ትክክል ነበር። ቪዲዮውን ዩቲዩብ ላይ ካገኘ ነው ብናየው ቅር ይልሻል እንዴ? ችግር የለውም። ቆይ ላሳይሽ። የሀሴትን ፎቶ ስታየው እጅጉን ደንግጣለች። ያላሰበችው ገጥሟታል። አሴር ለአባቷ ማሳከሚያ የሚሆን ገንዘብ ሰጠ። ወይዘሮ ሜላት ሀናን የጎደለሽን ለአባትሽ ሕክምና የሚሆን ከድርጅቴ አጋር ጋር የሚሰሩ ሆስፒታሎች ስላሉ የጎደለሽን ብር እኔ ሞላልሻለሁ አለቻት። ሰላምታዬ በያላችሁበት የዓለም ዳርቻ ሁሉ ይድረስልኝ። እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ኖላዊ ክፍል 41 ተለቀቀ። ክፍል የምታስታውሱ ከሆነ ሀና የሀሴትን ፎቶ እንዳየችው በመደንገጥና በመርበበት ስልክ ተደውሎለት ከአሴር ወደ እሱ ማምርታ ነበር። አሴር ታዲያ ለአባቷ ሕክምና የሚሆን በርከት ያለ ገንዘብ አበርክቶላታል። ሀና አሴርን የት እንዳመጣውና እንዴት እንዳመጣው ገንዘቡን በተደጋጋሚ ብትጠይቀውም ግን እሱ ገንዘቡን መስጠቱን እንጂ የትና እንዴት እንዳመጣው አልተናገረም። ሀናም ታዲያ እኔ እርዳታ አልፈልግም ራሴን ችሌ አባቴን አሳክመዋለሁ ብላ ልትመልሰው ብትሞክርም ግን ወዳ ሳይሆን በግዷ እንድትቀበል አድርጓታል። እርግጥ ሀና ገንዘቡ የት እንደመጣ ባታውቅም ገንዘብ ማግኘቷ እንዲሁም አባቷ ሕክምና መጀመሩን ስታውቅ እጅጉን ተደስታለች። ወዲያውንም ወደ አባቷ በመሄድ ገንዘብ እንዳገኘችና ሕክምና መጀመር እንዳለበት ታበስረዋለች። አቶ ኖላዊ ታዲያ ልጄ ተረጋጊ፣ ምንድን ነው ያገኘሽው ነገር? ገንዘቡስ ከየት መጣ? በማለት ይጠይቃታል። መጀመሪያ ከገንዘቡ ሳይሆን ሀና እንድትረጋጋና ብሩን የት እንዳገኘችው አቶ ኖላዊ ይጠይቃታል። እሷ ግን ምንም አይነት ነገር እንዳላደረገችና ማሳከሚያ ለሕክምና መጀመሪያ ከጎናችን ያሉ ሰዎች በመቆርቆር ሰጧትና ደስታዋንም በዛውም ታበስራለች። በኩል ወይዘሮ ሜላት ሀና በተደጋጋሚ ከክላሷ እንደምትገባና የምትፈልገው ዕቃ እንዳለ ለሰላም ትነግራታለች። ሰላምም ብቻ ልትሰርቀኝ ነው እንዳትኝ እያለች ትመልስላታለች። ጠይቂያት ነበር ግን የሀሴትን የልጅነት ፎቶውን እንደምትፈልግና ማየት እንደምትፈልግ ነገረችኝ ትላለች። የሀሴትን ፎቶ መፈለግ ወይዘሮ ሜላትንና ሰላምን እጅጉን ግራ አጋብቷቸዋል። ለምንድን ነው በማለትም ጥያቄ ውስጥ ገብተዋል። ሜላት ልጅ ነኝ ባይዋ እርግብ ወይም ሀሴት ለሰላምና ለምናሴ ስጦታ ይዘላቸው መጥታለች። ከእህቷ የተበረከተላትን ስጦታ አመስግናም ተቀብላለች። ግን እኮ መጨነቅ አልነበረብሽም፣ እኔ ነበርኩ አንቺን መንከባከብ ያለብኝም ትላለች። እና ወይዘሮ ባዩሽ በተቀመጡበት ወደ እነሱ ሀሴት ታመራና እኔ ከእናቴ ጋር መተኛ ትፈልጋለሁ ብላ ሰላምን ካልነበረችበት ሌላ ክላስ እንድትሄድ አድርጋታለች። ሁልጊዜ ከእናቷ ጋር ስለምተኛ እናቷን ለቃ መሄዱ ከብዷታል። ሴትም አንቺን የሚያስከፋሽ ከሆነ ችግር የለውም፣ ግን እኔ ከሰው ጋር መተኛት ስላለመድኩኝ ከእናቴ ጋር ልልመድ ብዬ ነው ብላም ልታጽናናት ትሞክራለች። ያየችው ፎቶ እጅጉን አስደንግጧታል። ሀሴት ማለት እኔ ነኝ? የወይዘሮ ሜላት ልጅስ እኔ ነኝ ማለት ነው? በማለት እኛችበት ተነስታ በተደጋጋሚ ስታወራ ስለነበር አባቷም ሰምቷታል። አባቷም ከተነሳ በኋላ ልጄ ምን ሆንሽብኝ? መሽ የምን ሀሳብ ነው የምታስቢው? ብሎ ለልጁም እየተጨነቀ ነው። በመጨነቅ አቶ ኖላዊን እጅጉን አሳዝኖታል። ብሩን ከየት ነው ያመጣሽው? ምን ሆንሽብኝ ልጄ? አመመሽ ወይ? በማለት ይጠይቃታል። እሷ ግን ልጁን ምስጢር ለአባቷ መናገር ስላልፈለገች ነገሩን አደፋፍና ለማለፍ ሞክራለች። የለምና ነጋ።
ሀና የዘወትር ስራዋን ለማከናወን ተቀጥራ ወደምትሰራበት ቤት ለማምራት ነው። አቶ ኖላዊን ቁጭ ብሎ በግርምት ያያታል። ምነው አባቴ እንደዚህ ታየኛለህ? ትለዋለች። አንቺ ነገር ያሳስበኛል፣ ተኝተሽ እኮ አላደርሽም፣ በተደጋጋሚ ስትጨነቂ ነው ያደርሽው በማለት ይነግራታል። ወደ ስራ ቦታዋ ከሄደች በኋላ ብቻዋን በፈገግታ ተውጣለች። ከኋላ ሰላም ትመጣና ምን ሆነሽ ነው ትስቂያለሽ ብቻሽን በማለት ጠይቃታለች። እናም ደስ እንዳላትና አባቷ ሕክምና እንደሚጀምር እንዲሁም ከፊል ገንዘብ እንዳገኘች ታበስራታለች። ሰላምም እጅጉን ደስ ብሏታል። የሀና ሀዘንና ደስታም ተካፋይ ናት። ቁርስ ልትሰራ ስለነበረ በይ ሂጂና አባሽን ሕክምና አስጀምሪው፣ እኔ ለቤተሰቡ ቁርስ እሰራለሁ በማለት ልታግዛት ትሞክራለች። ስራ ሸፍናለሁ፣ ግን ስትሄጂ ለእናቴ ንገሪያት፣ በኋላ ደግሞ እንዳጮህብሽ ትላታለች። ሀናም ወደ እናቷ ታመራና አባቷ ሕክምና እንደሚጀምርና እንደምትሄድ ትነግራታለች። ሌላ በኩል አሲር ከምቹን ያንን የሰጠኝን ለአባዬ መታከሚያ ከየት ነው ያመጣው ብሎ አፋጦ ይዞታል። ከምቹም ለመናገር ፍቃደኛ አይደለም። እኔ መስራት እችላለሁ፣ ሰርቼ ያጠራቀምኩትን ገንዘብ ነው የሰጠው በማለት ይመልስለታል። ከምቹ ስራ እንደማይሰራና ሰርቶም ያንን ሁሉ ገንዘብ ማጠራቀም እንደማይችል አረጋግጧል። አንተ መስራት አትችልም፣ ይህንን ሁሉ ገንዘብም ማምጣት አትችልም በማለት እውነቱን እንዲነግረው አፋጦን ይዞታል። ከምቹ አሲር ከሄደ በኋላ በሀሳብ ተውጧል። በጣም ከባድ ስህተት እንደሰራና ማድረግ እንደሌለበት ያደረገው ነገር ቆጭቶት ወደ ኋላም ተመልሶ ያስባል እና ወይዘሮ ባዩሽን አባቴን ሕክምና ልወስድ ነው ብላ ልታስፈቅድ በሄደችበት አጋጣሚ ነበር ወይዘሮ ባዩሽ ትና ስልክ ሲደወልልሽ ቶሎ ብለሽ ወጣሽ፣ አባትሽን አሞት ነው እንዴ በማለት ጠይቃታለች። የዚያን ያክል እንዳላመመውና አሁን ፍቃድሽን እፈልጋለሁ፣ ሕክምና መጀመር አለበት፣ ከፊል ገንዘብም አግኝቻለሁ በማለት ታበስራታለች። ወይዘሮ ሜላት አሁን ላይ ሩህሩህና ሆደ ባሻም ሆናለች። እኔ አብሬሽ ልሄድና አባሽን ሕክምና ላስጀምረው ትላታለች። ሰላም ሀና አንቺ ለዚህ ቤት የከፈልሽው መስዋዕትነት በብር አይገዛም፣ እጅጉን መልካም ልጅ እንደሆነችና ለቤቱ ትልቅ መስዋዕትነት እንደከፈለች ወይዘሮ ሜላት ትነግራታለች ለሀና። ሕክምና ወጪውን ከጠየቀች በኋላ ይሄ ገንዘብ ላንቺ ምትችው ነገር ስላልሆነ በእኔ በድርጅት በኩል የሚሰሩ አጋዥ ሆስፒታሎች ስላሉ በእኔ በኩል እንዲጨረስልሽ አደርጋለሁ በማለትም አብስራታለች። ሌላ በኩል ሰላም ለአሲር ትደውልና ታማኙ ሌባ ብሩን ሰጣሃት እንዴ እያለች ትጠይቀዋለች። እማ ከራሴ ጋር ታግዬ ለመሸምጠት ፈልጌ ግን አልቻልኩምና የአእምሮ ጉዳይ ይዞኝ ብሩን ሰጠኋት በማለት ይመልስላታል። ሜላት ልጅ ነኝ ብላ የመጣችው ሀሴት ወይም እርግብ በር ላይ ስለተገናኙ የትዬ ሄድሽ ነው ትላታለች። ንየን አባት ሕክምና ላስጀምረው በማለት ትመልስላታለች። እያወቀች እንዳላወቀች ሀና ማናት ደግሞ ለሰራተኛ እንደዚህ መሆንሽ እጅጉን ያስገርማል፣ እኔማ ልጅሽ አይደለሁም ማለት ነው። ሀሴት አይደለም እርግብ ብለሽ ጥሪኝ ብዬ በተደጋጋሚ ብነግርሽ ያንን ነገር ግን ማድረግ አልቻልሽም ትላለች። እርግብ ሆዷ ፈርቷል። አክስቴ ልንዋረድ ነው መሰለኝ፣ ልጄ ናት ብላ አምና አልተቀበለችኝም ትላለች። ፎቶም ይዛ እኔና ይቺ ድንቢጥ ልጅ ምናችን ነው የሚመሳሰለው? ሰዎቹ ታጉረዋል፣ በቃ አይናቸው አይም ማለት ነው ትላለች። ከሕክምና በኋላ ሀና ወደ ሰላም ክላስ ታመራለች። እንዴት ነበር የአባትሽ ሕክምና እያለች ትጠይቃታለች። እንደ ፈጣሪ ፍቃድ ሕክምናውን ጀምሯል፣ መጨረሻውን ደግሞ ፈጣሪ ያውቃል ብላም ሁሉ ነገር ለፈጣሪ ሰጥታለች። ሰላምም መልካም ምኞቱንና ሀና ደስ እንዳላት እኔም ደስ ብሎኛል፣ ደስታሽንም ሀዘንሽንም ተካፋይ ነኝም ትላታለች። ሰላም ትናንትና እማዬ ፎቶውን ስታሳይሽ ለምንድነው የደነገጥሽው ብላ አፋጣ ይዛታለች። ሀና ግን መናገር አልፈለገችም። እኔ እንጃ ውስጥ የፈራም ትላለች። ልክ ያልሆነ ነገር ይታየኛል እኮ ምንድን ነው? ንገሪኝ ብዬሻለሁ፣ ንገሪኝ። እማዬ የሀሴትን ፎቶ ስትፈልጊ በተደጋጋሚ ነግራኛለች፣ እሷም አይተሻለች በማለት ነገሩን እንድትነግራት አፋጣ ይዛታለች። ጥያቄዋን ቀጥላለች። መጀመሪያ እርግብን እንዴት እንዳገኛችኋት ላውቅ እችላለሁ በማለት ጠይቃታለች። መጀመሪያ በቲቪ ስንታወራ አየ ኋላይና
ቲቪ ላይ ያየነውን ነገር ስናመሳስል አንድ ሆኖ ተገኘም ትላታለች። እንዴት እርግጠኛ ሆናችሁ ብላም ቀጥላ ጥያቄዋን ጠይቃለች። ያዝናቸው መረጃዎች ሁሉ እውነት ናቸው፣ ቪዲዮውን ማየት እንችላለን ወይ በማለት ጠይቃታለች። ሰላምም ቪዲዮውን ካሳየቻት በኋላ እጅጉን ደንግጣለች። አይሆንም፣ እንዴትስ እንደዚህ ሊሆን ይችላል ብላም ነገር እሷ እንደሆነም ገምታለች። ወይዘሮ ሜላት ልጅ አዲስ የመጣችው ሀሴት ሳትሆን ሀና መሆኗን በራሷ አረጋግጣለች። ግን ይሄ ነው ብላም ለቤተሰቡ አልተናገረችም። በቀጣይስ ምን ይፈጠር ይሆን ብላችሁ ታስባላችሁ? የዛሬ የነበረኝ ቆይታ እዚህ ላይ ላብቃና በቀጣይ ክፍል ይዤላችሁ ቀርባለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩ ሰላምታዬ በያላችሁበት ይድረስልኝ። ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ።